አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የእኔ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ነባሮቹ ላይክ እና ሸር እያደረጋችሁ ኢንሻአላህ ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። ኢንሻአላህ ዛሬ በጥያቄያችሁ መሰረት ጸጉራችንን ለማስረዘም ጸጉራችን ብዙ ነው ግን ረዥም እንዲሆን እንፈልጋለን ላላችሁ ለእናንተ ነው መልሱ ማለት ነው። እና ኢንሻአላህ የቪዲዮ እሄዳለሁ። ወደ ቪዲዮ ሲሄድ እዚህ ጋር ታልባ አለኝ። መቼም ሁላችሁም ታልባ አይጠፋችሁም። ብዙ ልጆች ጠይቃችሁኛል፣ ታልባው አናገኝም የት ነው ላላችሁ ፎቶን አንስታችሁ ማንኛውም ሱቅ ይገኛል ማለት ነው። ሱፐር ማርኬት ውስጥ አለ። በተለይ አረቦቹ ራሱ ይጠቀሙታል ማለት ነው። ለምግብም ስለሚያውሉት እነሱ እና የትም ቦታ ታገኙታላችሁ ማለት ነው። እንደዚህ ፎቶውን ይዛችሁ ሱፐር ማርኬት ውስጥ ገብታችሁ ብትጠይቁ አታጡትም ማለት ነው። የትኛውም ሀገር ላይ አለ ታልባ። ስለዚህ እና ይሄንን ይመስላል ውዶች፣ እያሳይላችሁ ነው። በኪስም አለ በቦክስም እንደዚሁ ነው ጽሁፉ። ፎቶ አንስታችሁ ማሄድ ትችላላችሁ፣ መጠየቅ ማለት ነው። ኢንሻአላህ ወደ ቪዲዮ ሲሄድ እዚህ ጋር 2 ማንኪያ ታልባ ነች ተጠቀምኩት ማለት ነው። ታልባ ለብዙ ጥቅም እናውለዋለን። ያው በተለይ ጨጓራ ላለብን ልጆች በያለንበት ሀገር እሱ የምንጠቀም አሪፍ ነው እና ለጸጉር በጣም ልስላሴና እድገት በጣም አሪፍ ነው ማለት ነው። እዚህ ጋር 1 ማንኪያ ከርከድ አለኝ። ከርከድም አይጠፋም ማለት ነው። እና ሮዝመሪ ለጸጉራችን በጣም አሪፍ እድገት እንዲኖረው ጸጉራችን እንዲረዝም ልስላሴ እንዲኖረው የሚያደርግልን ሮዝመሪ በጣም አሪፍ ነው። በፈለጋችሁበት መጠቀም ትችላላችሁ። በቅባቱ በውሃው ምናምን እንደዚህ በቃ በተለያየ ቅባቶች ጨምራችሁ መጠቀም ትችላላችሁ። እርጥቡን ፍሬሹንም ወይም ደግሞ እንደዚህ ያልተፈጨውንም እንዴት የደረቀውን ያልተፈጨውን ገዝታችሁ ቀቅላችሁ ይዘፍዝፋችሁ አስቀምጣችሁ ለጸጉራችሁ መጠቀም ትችላላችሁ። አሪፍ ነው ማለት ነው። እዚህ ጋር ጥቁር አዝሙድ አለ። ጥቁር አዝሙድ ለራስ ምታት አሪፍ ነው ማለት ነው። ለራስ ምታት ላለባችሁ በጣም ጠቃሚ ነው። ቅባቱን በተለይ ብትጠቀሙ ማለት ነው አሪፍ ነው። ለጸጉራችን ጥቁረትም ይሆናል። በዛ ላይ ጸጉር ያሳምራል እና ደግሞ ራስ ምታት ላለብን ልጆች በጣም የምንጠቀመው አሪፍ ነው ማለት ነው። እዚህ ጋር ለጸጉራችን አሪፍ ነው ከተባሉት ቅመሞች አንደኛው ደግሞ ቁርንፍድ ነው ማለት ነው። ቁርንፍድና ሮዝመሪ በጣም አሪፍ ናቸው ለጸጉሮች በጣም ከምን በላይ። በተለይ ቁርንፍዱ አይታችሁ ከሆነ በተለያየ ሰው ይጠቀመዋል። በፈለጋችሁበት አድርጋችሁ በቅባቱ በውሃው እኔ በቅባቱም ሞክሬዋለሁ፣ በውሃውም ሞክሬዋለሁ። በጣም አሪፍ ነው። እንደሚተስማማኝ ከውሃው ቅባቱ ነው ለሚተስማማኝ ማለት ነው። አንዳንዶቻችሁ ሊስማማችሁ ይችላል፣ ላይስማማችሁም ይችላል። እንደ ጸጉራችሁ ነው ማለት ነው። እና እንደዛ ነው ማለት ነው። በተመቻችሁ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር መፍጫ ውስጥ አድርጌ ፈጭቼ መጣው ማለት ነው። ሁሉንም በአንድ ላይ ቅልቅል አድርጋችሁ መፍጨት ነው ማለት ነው። እያንዳንዱ ለየብቻው ከምትፈጩ እንደዚህ ቀላቅላችሁ ብትፈጩት አሪፍ ነው ማለት ነው። ሁሉም ሚክስ ይሆንላችኋል በአንድ ላይ መፍጫ ጋር ሲሆን ማለት ነው። እንደዛ አድርጌ ሁሉንም በአንድ ላይ አድርጌ ፈጭቼ ጨርሻለሁ ማለት ነው። ይኸው እዚህ ጋር የጠርሙስ ነው። ጠርሙስ ብዙ ልጆቻችሁ ላታገኙ ትችላላችሁ። እንደዚህ የቡና ጠርሙስ ካለ የቡናውን ጠርሙስ እንደዚህ ስንጨርስ ተምንጥለው ለእንደዚህ አይነት ብንጠቀም በጣም አሪፍ ነው። ፕላስቲክ ከምናረግ ብርጭቆ ብንጠቀም አሪፍ ነው ማለት ነው። በጣም አሪፍ ተመራጭ ነገር ስለሆነ ማለት ነው ብርጭቆ። እና ይሄው እንደዚህ አድርጌ ሁሉንም ቅባቶች እዚህ ጨምራችኋለሁ ማለት ነው። ሙሉ በሙሉ ማለት ነው። እንደዚህ ስንፈጨው ሊበዛ ይችላል። ግን ቢበዛም ደግሞ የቀመምናቸው
የምንጨምራቸው ቅመሞች ስለሆኑ ሙሉ በሙሉ ሁሉንም እንደዚህ እናደርገዋለን። ሲቀጥል ደግሞ እዚህ ጋር ውዶችዬ በሁለት መንገድ መጠቀም ትችላላችሁ። አንደኛ በእሳት አብስላችሁ፣ ሁለተኛ ደግሞ እንደዚህ ዘፍዝፋችሁ ማለት ነው። እኔ መዘፍዘፉ ስለሆነ የተመራጭ ያደረኩት ለእንትኑም ይዋሃዳል። በዛ ላይ እሳት ተሚነካው እንደዚህ ግን ዘፍዝፈ ነው ተዋህዶ በራሱ ጊዜ ጥልል ስለሚል በዛ ሰዓት ብንጠቀመው አሪፍ ነው ማለት ነው። ግን እሳት ላይ ብናበስለው አሪፍ ነው። ግን ተመራጭ የሚሆነው እንዲሁም በእሳት ያልበሰለው እንደዚህ ዘፍዝፈን የተጠቀምነው ነው የሚሆነው ማለት ነው። እኔ እንደዛ ብዙ ጊዜ እንትላለን በእሳት ስጠቀም ብዙም አይደለም፣ ግን እንደዚህ ዘፍዝፌ ስጠቀመው ነው አሪፉ ማለት ነው። እና እዚህ ጋር የተጠቀምኩት ኮኮናት ቅባት ነው። ኮኮናት ቅባት የፈለጋችሁበትን ቅባት መጨመር ትችላላችሁ። እኔ ግን ኮኮናት ቅባት ነው የጨመርኩት ማለት ነው። ኦቲካ፣ ባዝሊን፣ አጉሎ የፈለጋችሁትን ፈሳሽ ቅባት መጨመር ትችላላችሁ። ግን አጉሎ ጨምር ያለሁኝ ኮኮናት ግን አልጨመርኩም ማለት ነው። ኮኮናት ጨምር ያለሁ አጉሎም ጨምር ያለሁ ግን ሌላ ቅባት አልጨመርኩበትም ማለት ነው። ዘይቱን ጋር እንዲደባለቅ ስለፈለኩ ሁለቱም ብቻ ነው የተጠቀምኩት ማለት ነው። እና አያችሁት ከለሩን እዚህ ጋር ራሱ በጥጣችሁ እንትን ስትሉት በጣም ወፍራም ቅባት ነው። በፈለጋችሁበት ሰዓት በፈለጋችሁበት ጊዜ መጠቀም ትችላላችሁ ማለት ነው። ምክንያቱም ይኸው እዚህ ጋር አጉሎ ቫቲካ አጉሎ ነው ያለኝ፣ እሱን እጨምርበታለሁ ማለት። ቫቲካዎች ብዙ አይነት ቅባቶች አሉት። ስለዚህ በስመ ባቲካ ብቻ አይደለም፣ ግን የባቲካ ምርቶች ብዙ አይነት ቅባቶች አሉ እና ይሄ አንደኛው አጉሎ ነው። ያው ባቲካ ተብሎ የተሸጠው የሚሸጡት ማለት ነው። እና አጉሎ በሌላም አለ አጉሎ በጨመርኩት ኮኮናት አይነት ቀርሻው በሱ አይነት አለ ማለት ነው። አጉሎ አሪፍ ነው፣ በጣም ነው የምወደው። ደግሞ ያን ራሱ አጥቼው ነው ይሄንን ራሱ የገዛሁት ማለት ነው። እና ውዶችዬ ይሄው በማንኪያ በደንብ አድርጌ ካማሰርኩት በኋላ ይሄው ይሄንን ይመስላል ማለት ነው። ለ7 ቀን እዘፈዝፈዋለሁ ማለት ነው። እንደዛ አድርጌ ለ7 ቀን እዘፈዝፈዋለሁ። ከ7 ቀን በኋላ አጣለዋለሁ ማለት ነው። እዛ ሰዓት ድረስ ደግሞ ጠለል ብሎ በስነ ስርዓት ጠሎ ታገኙ። ሲያምር ደግሞ ታው ዋው! ለጸጉር እንዴት እንደሚስማማት ጠይቁኝ። በእውነት ላለማቋረጥ ተጠቀሙት፣ ለውጡን ታገኙበታላችሁ ማለት ነው። እና ይኸው ጨርሼ እዚህ ጋ እያጠለልኩት ነው ማለት ነው። በጨርቅ ነው የጨመኩት ማለት ነው። እዚህ ጋ ጨርቅ አድርጋችሁ በደንብ አድርጋችሁ ጨርቅ ውስጥ ጨምራችሁ እንደዚህ ጭምቅ አድርጉት ማለት ነው። በደንብ አድርጋችሁ ጭምቅ አድርጉት። በማጠሪያ እንትን ማለት ትችላላችሁ። ያው ጨርቁን እዚህ ጋር እንደ እንትን ምንድነው የሚባለው ከረጢት ነገር አለችና በሷ ነው የተጠቀምኩት። እና በሷ ስለምጠቀም ሳጠለው ሁሉን ቆሻሻው አስቀምጡ፣ ዘይቱን ብቻ አውጣል የሚያደርግልኝ ማለት ነው። አያችሁት? እንደዚህ ማለት ነው። እንደዚህ ይዞት የሚወጣው ማለት ነው። አያችሁት? ቆሻሻው እንደዚህ ይዞት ይወጣል ማለት ነው። እንዲህ አድርጌ ጨርሻለሁኝ ማለት ነው። ያው እና ይኸው ላሳያችሁ። አያችሁት? ውፍረቱ ነውት እንደዚህ ስቀባው ራሱ በጣም ውፍረቱን ተውኝ አጠይቁኝ ማለት ነው። እና ዋዋው የሆነ ቅባት ነው። እንዳያመልጣችሁ ሰርታችሁ ተጠቀሙት ማለት ነው። መቀቢያሽ ምንድነው ላላችሁ ደግሞ መቀቢያዬ በየቦታው ይሸጣል። በየሱፐር ማርኬቱ አለ፣ አሁን መጥቷል ማለት ነው። እኔ ከቲሞ ነው የሚባለው አፕሊኬሽን ላይ ነው ጣልቤ ያስመጣሁት ማለት ነው። መጥለብ የምትችሉ መጥለብ ትችላላችሁ። በጣም ርካሽ ነው። እስከ ማበጠሪያው ነው የሚሸጠው ማለት ነው። ማበጠሪያውን ይሄን ባንድ ላይ አድርገው ነው የሚሸጡት። እና የጸጉር መታሻ አለው። መታሻው ቆይ አንድ ቀን አሳያችኋለሁ ምን አይነት እንደሆነ። እሱን ማብራችሁ መግዛት ትችላላችሁ። እና እንደዚህ አድርጌ በዚህ ነው የምቀባው የምጠቀመው ማለት ነው።
አስተያየት ጥያቄ ካላችሁ በኮሜንት ስር አስቀምጡልኝ። ኢንሻአላህ በሌላ ቪዲዮ ደግሞ እመጣለሁ ማለት ነው። ያው እዚህ ጋ የመጣሁት ዛሬ ያው ጸጉሬ ብዛት አለው፣ ግን እንዲያድግልኝ እንዲረዝም ነው የምፈልገው። ረዥም ጸጉር ነው የምፈልገው። ምን ላድርገው ላላችሁ በስነ ስርዓት ይሄንን በሳምንት ቢያንስ 2 ጊዜ ተጠቀማችሁት ለውጥ ታገኙበታላችሁ። ተታጠባችሁም በኋላ ሳትታጠቡ በፊት በፈለጋችሁ በመጠቀም ትችላላችሁ። ሽታው የተጋነነ ስላልሆነ የሚሸት ነገርም ስለሌለው ማለት ነው። እና ውዶችዬ የዛሬው ቪዲዮ ይሄን ይመስላል። የተረፈን እዚህ እያስቀመጥኩ ነው፣ ሲጨርስ ወደ ቀያ ገልብጬ ቀባው ማለት ነው። እና እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።